ምንድነው እኔ ለሷ ስል ነው ሁሉ ነገር የምከፍለው መስዋዕትነት የምከፍለው ለሷ ስል ነው። ማርያምን እኔ የፈለኩን አድርገኝ ከፈለክኝ እንስቀል። አታለቃቅስብኝ። ሰው ልትገል ስትል ነበር ማለቃቀስ የነበረብህ። እኔ ለሷ ለእህቴ ብዬ ነው ለአንድ እህቴ ብዬ ነው እንጂ እኔ ሁሉ ነገር ውስጥ መግባት ፈልጌ አልነበረም። ይሄንን ነገር ማሰብ የነበረብህ መጀመሪያ ነው። አንቺ ቆይ አምሻል ልታሳብጂ ነው ልታሳብደኝ የፈለከው? ልበድልሽ ጨርቄን ጥዬ ልበድልሽ? አትውጣ። እኔ እወጣለሁ። ና አትውጣ። ለምን ትወጣለህ? አንቺ እናትና አባቴ ቢኖሩ ትምህርቴን አቆማለሁ ብለሽ እንደዚህ ትሆኚ ነበር? አንተ ብታረኝ ተነግረኝ ነበር። ድሮ እኮ እነሱ እያሉ ታከብሪኝ ነበር። አሁን የሁሉ ንቀት ከየት የመጣ ነው? አደግኩ ነው? እኔ እንደዛ አላልኩም። የሆንከውን ነገር እያንዳንዱ ነገር ንገረኝ አልኩህ። ምንድነው የሆንከው? ቁጭ እንጂ አይመለከትም። ቢፈለኩ በቦታ መሄድ እችላለሁ። እኔ ስለአንተ አያገባኝም አይደለ? ቁጭ በይ። ጦሮጦስ ትማቅቃታለህ። ያለ ጥፋቴ ምንም ልታደርገኝ አይችልም። ሁለተኛ ነገር ደግሞ ቤት ተሳስታችኋል። ይሄ ቤት ምንም የተከበረ ሰው ቤት ነው። ምንም አይነት ወንጀል ሰርቼ አላውቅም። ውጣልኝ። እንግዲህ ጦሮጦስ ትማቅቃታለህ። ያለ ጥፋቴ ምንም ልታደርገኝ አይችልም። ሁለተኛ ነገር ደግሞ ቤት ተሳስታችኋል። ይሄ ቤት ምንም የተከበረ ሰው ቤት ነው። ምንም አይነት ወንጀል ሰርቼ አላውቅም። ውጣልኝ። እንግዲህ ሰምኛለሽ? አይደለም ኩብለሽ ነው እንደዚህ የምታለቅሽው? ወይ ጋባላ ስለኔ ነገር አይመለከተም። አይመለከትም። አይገባም። ምንድነው? እስቲ አዋሪኝ። በቃ አይገባም። ስለኔ ትምህርቴን መማር አልፈልግም። ምንም ካንተ ማድረግ አልፈልግም። ይሄን ነገር ኮርሹ ብዬሻለሁ። ትምህርቴን አልማርም ምናምን የምትዩን ነገር እርሹ። እኔ ሁሉ መስዋዕትነት የከፈልኩት አንቺ ትምህርትሽን ጨርሰሽ ትልቅ ደረጃ ትደርሻለሽ ብዬ ነው። ገባሻ? የእናትና የአባቴን አደራ ወጣለሁ ብዬ የአባቴን አደራማ ተውጣ መታወታየኝ። አባቴ በህይወት ቢኖር ኖሮ እንዳንተ እንደዛ አይመጣኝም። እሺ አንቺ እናትና አባቴ ቢኖሩ ትምህርቴን አቆማለሁ ብለሽ እንደዚህ ትሆኚ ነበር? አንተ ብታረኝ ተነግረኝ ነበር። ድሮ እኮ እነሱ እያሉ ታከብሪኝ ነበር። አሁን የሁሉ ንቀት ከየት የመጣ ነው? አደግኩ ነው? እኔ እንደዛ አላልኩም። የሆንከውን ነገር እያንዳንዱ ነገር ንገረኝ አልኩህ። ምንድነው የሆንከው? ለምንድነው እንደዛ እንቅልፍ የምታጣው አልኩህ አይደል? አንቺ ትምህርትሽን ስትማሪ ትምህርትሽ ላይ የሚጎልሽ ነገር ካለ እኔ ጨምራለሁ እንጂ ከትምህርት ቤትሽ ውስጥ ምን ታደርጊያለሽ ምን ትሆኛለሽ ብዬ ሁኔታሽን እከታተላለሁ። ተከታትዬ ሳውቃለሁ። በቃ ወንድሜ ባህሪ ነው ጥያቄውብህ ስለሆነ ነው። እያንዳንዱ ነገር ንገረኝ። ምንድነው የሆንከው? ልረዳህ እኮ ነው ያልኩት። ምንድነው ጥፋቴ? እኔ ከመሬት ተነስቶ የሚያስመታ ነገር ምንድነው? ቆይ ምን ሆንኩ አልኩሽ? እና ትምህርቴን አቆማለሁ ከመጣሁ ጀምሮ ትምህርቴን አቆማለሁ እያልሽ የማይሆን ነገር ስታስቢ ምን እንዳደረግሽ ነበር የፈለጉት? ንገሪኛ። አባቴ ይሁን እንደዚህ ያደረገኝ። እናትና አባቴ ቢኖሩ ጭራሽ እንደዚህ ያሉት። እናትና አባቴ የምትይው እኮ የአንቺ ብቻ አይደለም የኔም እናትና አባት ናቸው። እኔ ከህፃንነት ጀምሮ ትምህርት መማር እየፈለኩኝ ትምህርቴን አቋርጬ አንቺን ማሳደግ ላይ የገባሁት እኮ አንቺ ደህና ጥሩ ደረጃ ላይ ደርሻለሽ ብዬ ነው። እኔ መማር ሳልፈልግ ነው እንዴ ይመስልሽ? ግን ደግሞ የአንተ የወደፊት ነገር ዛሬ የኔ ነገር ላይ ይመሰረታለሁ እያልኩ ያለሁት። አንተ ሌሊት እንደዛ ስትቃሽ አምሽት ስትገባ በማይሆን ነገር ስትናደድ ምንድነው እንዳስብ የፈለግከው? ንገረኝ እስኪ ምንድነው? ምን ሆንኩ አልኩሽ? ምን ደረሰብኝ አልኩሽ? የሆንከውንማ እያየሁ ነው። ንገረኝ። እድሉን ስጥተናኝ እያንዳንዱ ነገር ንገረኝ ላልኩ። አንተ ግን ምን አደረግ መታኝ? ምክንያቱም ነገሮችን ለመሸፈን እየሞከርክ ስለሆነ ትምህርቴን አቆማለሁ ስትይ ግንባርሽን ስሜ ጎበዝ እህቴ ማለት ነበር የነበረ። መማር አልፈልግም። ቀማላ መማር አልፈልግም። ወደሽ ነው በግድ ትማሪያለሽ። እወጣልሃለሁ። ማን ሲለቅሽ? እስቲ ትምህርቴን አልማርም በይና ከዚህ በኋላ ደግሞ መምታት አይደለም ሲጣርጌ እገልሻለሁ። እኔ እሱ ይሻለኛል። እሱ ነው የሚሻለኝ። ሲጣርጌ በገለኝ ነው የሚሻለኝ። እኔ እኮ የሆንከውን ነገር እያየሁ ነው። ንገረኝ እኮ ነው። ወይ አንቺ የኔን ሚና ምንም አልታየሽም እንዴ? የኔን ልፋት ትምህርቴን አቋርጬ እንደዛ ከሃይስኩል መማር እየፈለኩኝ ታውቂያለሽ የነበርኩበትን ደረጃ። ምን እንደሱ አላልኩም። ያን ሁሉ የስኮላርሺፕ እድል አባክኛ አንቺን አሳድጋለሁ አንድ እህቴ ናት ብዬ የሁሉ ነገር ፈጥሬ እዚህ ፀሐይና ብርድ እየተፈራረቀብኝ የራይድ ሹፌር ሆኜ ስንት ነገር ከስንት ሰው ጋር ስንት አይነት ባህሪ ስንት አይነት ሰው ችዬ ይሄ ሁሉ ነገር ላረኩት ለኔ ይሄ ነው የሚገባኝ? እኔ እንደዛ አላልኩም ወንድሜ። ለምን ለኔ ነው ወይም ክፍያሽ? እኔ እንደዛ አላልኩም። እናትና አባቴ ቢኖሩ እኮ ትምህርቴን ተምሬ ጥሩ ደረጃ ከራይድ እዚህ ከፀሐይና ፈረቃ ቢሮስ ቁጭ ብዬ የምሰራው ስራ አገኝ ነበር። እሺ ግን አንቺ ትበልጫለሽ ከኔ ዕልም ከኔ እንትን አንቺ ትበልጫለሽ ብዬ ነው እዚህ የስንት ኢንጂነር ምናምን መሆን የምችል ልጅ እንደዚህ ቆሜ እዚህ ፀሐይና አሁን ይሄ ሁሉ መስፈል ነገር ተናገርኩ። አዎ ከዚህ በላይ ነው እንጂ ገለሽኛል። በቁም ነው የገደልሽኝ። እንዴት ነው ስንት ደረጃ ላይ የምጠብቅሽ ልጅ
ትምህርቴን አቆማለሁ ብለሽ የኔን ህይወት የኔን ተስፋ የምታጨልሚ ይሄ እኮ መግደል ነው እኮ ከመግደልም በላይ ነው። በቁም እኮ ነው የቀበርሽ። ለምንድን ነው የምትጮኸው እንደዚህ? ለምንድን ነው ከመቼ ጀምሮ ነው አንተ እንደዚህ መጮህ እኔ ላይ ጀመርከው? አንቺ ከመቼ ጀምሮ ነው እኔን መናቅና እንደዚህ ይሄ ሁሉ አክት ማሳየት የጀመርሽው? እኔ ላይ እንደዚህ መናገር የጀመርሽው ከመቼ ጀምሮ ነው? ንገረኝ። የሆንከው ነገር እኮ የሚያስታውቅ ነገር ነው። ከዚህ በላይ ምን ልንገርሽ? የሆንከው ነገር አለ ወይ? የማይሆን ነገር አድርገሃል ወይ ነው እያልኩ ያለሁት። ተነስተን ከሆነ ንገረኝና ልረዳ ነው እያልኩ ያለሁት እኮ። እኔ ምንም ያደረግኩት ነገር የለም። አንቺ እኮ ማመን ያልፈለግሽው። እሺ የምጠራው ሴት ማናት? ማናት የምጠራው ሴት? በቅፍልብ የምጠራው ሴት እሺ፣ ስለሷ ንገረኝ። ምንድን ነው የምታወሪው? ቆይ ስለምን ሴት ነው የምታወሪው አንቺ? ቆይ ሲጀመር ስለኔ ሴት ምናምን እንዴ እኮ በጥሩ ነገር ቢሆን እሺ፣ ግን ደግሞ ማታ ማታ ምሽት በቃ ህይወት ሊኖረኝ ይችላል እኮ። በዚህ ነገር አይደለም። በዚህ ነገር የራሴ ህይወት እኮ ከአንቺ ጎን ለጎን ህይወት ሊኖር ይችላል። አንተ ሲጀመር ትዳሩላ ምናምን የማልይዘው ፍቅረኛ የማልይዘው እኮ በአንቺ ምክንያት እንደሆነ ታውቂያለሽ። አንቺ አድገሽ ትልቅ ደረጃ እስከምትደርሽ እየጠበቅኩ የራሴ ህይወት ሊኖርኝ ይችላል። በቃ የእሷን ስም ሊሆን ይችላል የምጠራው። ይህን ደግሞ ያ ቅዠት ነው። እሺ ምን ነው ባላረኩት የምትለው? እሺ ምኑን ነው? ቅዠትና ህልም እኮ ይለያያል አይደለ? ሰው እኮ ቀን የዋለውን ነገር ነው እኮ ሌሊት የሚያየው። ደግሞ ፍቅር ጀምሬ ሊሆን ይችላል። ለምንድን ነው በዛ መንገዱ የማትረጂው? በቃ ከእሷ ጋር የማይሆን ነገር አድርገን ሊሆን ይችላል። በቃ በቃ አውቃለሁ። እኔ እናንተ በጣም ብዙ አመት እዚህ ቤት ውስጥ ኖረናል አይደለ? ግን አሁን እየጮክ ያለኸው ነገሮችን ለመሸፈን እየሞከርክ ነው። እያንዳንዱን ነገር ለመሸፈን እኔም በመምታት እኔም ስለመታኝ ድጋሚ ማልጠይቅ ይመስልሃል? እኔን እንደዚህ ስለጮክብኝ እያረካቸውን እያንዳንዱ ነገር ማልጠይቅ መስሎሃል? ቆይ አንቺ ቀስ እያልሽ ነው እያወራሽ ያለሽው። አንቺም እኮ እየጮሽ ነው እያወራሽ ያለሽ። ቆይ ሲጀመር እኮ አደኩ ካልሽ ጀምሮ የኔን ታላቅነት ረስተሻል። እኔ አላልኩም። የኔ እንደ ድሮ የምታከብሪኝን ነገር ረስተሻል። እርግፍ አድርገሽ ትሸሻል። ሁለተኛ ነገር የኔ እልም እንደዚህ በቀላሉ እንደዚህ ትሰብሪያለሽ፣ እንደዚህ ታጨልማለሽ ብዬ አስቤ አላውቅም። ልብሴን ይዤ እወጣለሁ። ቁጭ እንጂ አይመለከትም። የፈለኩ በቦታ መሄድ እችላለሁ። እኔ ስለአንተ አያገባኝም አይደለ? የሆንከው ነገር ንገረኝ። ስለኔ ይመለከታለሁ። እኔም ስለአንተ ይመለከታል። ከመች ጀምሮ ነው እኔ እያወራሁሽ ጥተሽኝ መሄድ የጀመርሽው? ከአሁን ሰዓት ጀምሮ ጀምራለሁ። የሰማኸኝ ነው? በቃ እኔ ሌላ ሰው ቆይ ትምህርት ቤት እያልሽ የት ነው የምትዩ? ከማን ጋር ነው የምትዩ? አየሽ እንደውም እኔ ነኝ ጥፋተኛ ባለመከታተል እንደዚህ አይነት ጸባይ ልታመጪ የቻልሽው። ወይ መጥፎ ጓደኞች እንትን ብለሻል፣ ካለበለዚያ ትምህርት ቤት እያልሽ ሌላ ቦታ መዋል ጀምረሻል ማለት። አየህ ይሄ ነው ጥፋት። ለምንድን ነው ለመሸፈን የምትሞክረው? እኔ ከአሁን ሰዓት ጀምሮ ጸባይሽ እኮ እየተለወጠ እያየሁት እንደዚህ ምንም ትልቅ ልጅ ገና አንድ ፍሬ ልጅ ነሽ። 20 ዓመቴ ነው አይደለ? 20 ዓመቴ ነው። የፈለኩትን ነገር ወጥቼ ማድረግ እችላለሁ። ካሁን በኋላ ይሄንን የሆንከውን ነገር እማትነግረኝ ከሆነ ድጋሚ አይናተው። ቁጭ በይ በቃ በቃኝ። ቆይ ከማን ጋር ነው የምትዩ? አይመለከትም። አንተ ከማን ጋር ነው የምትውለው? ንገረኝ። ምን አድርገህ ነው እንደዛ የምትቃዠው? ጭራሽ ምችኛ ይኸው እሱ ነው የቀረሽ። ምችኛ እኔ ልትመጪ ጭራሽ ተነስተሽ እንደዚህ መጮህ ጀመርሽ እኔ ላይ። ምን እንደዚህ አይነት ማንነት እንደሌለኝ ታውቃለህ። የቀረሽ እሱ ነው። ይኸው ምችኝ ይኸው እሱ ነው የቀረሽ እኮ። እንደዚህ ተኮሳትረሽ ምናምን እየጮሽብኝ ጭራሽ ፊት ለፊት ትቆሚያለሽ። ቅድም ጠረጴዛ መታሽ ዝም አልኩኝ። አሁን ደግሞ ልትመጪኝ ተነሳሽ። የቀረሽ እሱ ነው። ነይ ምችኝ። አሁን ምችኝና እኔ በቃ እህቴ ተለውጣለች የሆነ ታድጋለች ብዬ በቃ ከናካቴ እንትን ልበል። እኔ እናንተ ስለዚህ የምናወራበት ነገር ነው። እኔ አንተ ያረክልኝን እያንዳንዱ ነገር የምረሳ ሴት ሆኜ ነው አይደለም? ረሳሽ እንጂ ያንቺ ሁልሽንማ ረሳሽ እኮ። እኔ ለአንቺ ብዬ ትምህርቴን አቋርጬ ከኒስትሮ ስራ ከስንት ስራ እንደዚህ ጀብሎ ከመሸጥ ምናምን ተነስቼ የራይድ ሹፌር ሆኜ ምናምን ለአንቺን ለማስተማር የሁሉ ነገር የከፈልኩልሽ ትምህርቴን አቆማለሁ ብለሽማስ እኮ የልፎትን መና ከተትሽው እኮ። ጨለማ ህይወቴን እኮ ጨለማ አደረግሽ። በቁም ቀበርሽኝ እኮ። ትምህርቴን አቆማለሁ በሚል ሰበብ እኮ በቁም ቀበርሽኝ። ትምህርቴን አላቆምም። የሆንከውን ነገር ንገረኝ ወንድሜ። ያ በእናታችን አጥንት እምልልሃለሁ። ከአሁን በኋላ ይሄን ነገር ማትነግረኝ ከሆነ እዚህ ቤት ውስጥ አታየኝም፣ የትም አታየኝም። እየሰማኸኝ ነው? ይሄንን ነገር ንገረኝ እና ሁሉንም ነገር እንትን እልሃለሁ። እየሰማኝ ነው አይደለ? ሚዋክ እንዴት እየሰጣው ነው? ምን ልጅሽ ነው? እሺ እኮ እሺ፣ ተነሽ ተነሽ። እሺ እኮ ተነሽ እኮ። እንደዚህ በመሆናችን እኮ ምንም የሚፈጠር ነገር የለም። ቁጭ በይና እኔ በቃው ብላድ ነው እኮ። እሺ ተረጋጊ፣ ተረጋጊ። ምንድነው እሺ አሁን የሚያስለቅስሽ? እኮ በቃ እነግርሻለሁ አልኩሽ። በቃ ምንድነው? እስቲ ቆይ ምንድነው መስማት የምትፈልጊው ከኔ? በቃ ምንድነው
እኮ ሳታለቅሽ ነው እንደዚህ ያለቅሽ አይደለም ሳታለቅሽ በቃ መስማት የምትፈልጊው ነገር ቀስ በለ እንደ በፊታችን እየተቀላለድን እንደምናወራው እንደምንጫወተው እንደዛ አንቺንም ወንድሜ በቃ የሆነ ነገር ውስጥ እንደውም ካቃለው ንገረኝ በቃ ምን እንደሆንክ ንገረኝ እባክህ በቃ አታስጨንቀኝ ከዚህ በላይ በቃ በአሁኑ ሰዓት ላይ ቅድምም ያልኩሽ ነገር ጥሩ ስራ ነው እየሰራው ያልኩሽ ነገር በቃ አንቺ እንዳትጨነቂ ፈልጊ በቃ እኔ ስራዬ ተበላሽቶብኛል እንደ ድሮ ሊሆንልኝ አልቻለም እኮ ነው ወጥቼ መስራት እችላለሁ ሁሉንም ነገር ነው ወጥቼ መስራት እችላለሁ ትማሪ የምፈልገው ትምህርትሽን ተመረሽ ቆይ ተቀጥረሽ እኔ ካልሆነም ደግሞ የሆነ ነገር ፈልገን መኪናው የሚሸጥ ከሆነ የራሽን ስራ የምትጀምሪበት መኪናውን ተሽጦ የራሽን ስራ የምትጀምሪበትን ነገር ብናመቻች ነው የሚሻለው እሱ ስልክ እየደወልክ የምትናደደው እሺ ለፊት እኮ ስራ ተበላሸብኝ አልኩሽ እኮ ሁሌ ተበይሰው ነው ተበላሸ አይደለም ይኸው ልነግርሽ ነው መኪናው ተጋጭቶብኝ ያልሆነ መኪና ገጭቼ በቃ የሀብታም መኪና ገጭቼ ደውስ ገብቻለሁ ከዚህ በፊት ገጭታ ታውቃለህ ንገረኝ ከዚህ በፊት ስንት የሀብታም መኪና ገጭተህ ግን ማሰራት ይችላል አይደል አሰራቻለሁ አሁን ላይ ግን እጄ ላይ ብር የለም በቃ ምንም አይነት ገንዘብ የለም የድሮ አይደለም እንደ ድሮ እንደምፈልገው ገንዘብ ሊመጣልኝ አልቻለም ስለዚህ ገንዘብ ላገኝ አልቻልኩም በቃ ጭንቀት ላይ ነኝ በቃ ልትረጂ ሞክሪ እስቲ አንቺ ቢያንስ እንኳን ቤት ውስጥ በመደሰት ለምንድን ነው ታጭራትን ማለልኝ በየ አሁንም ዋሻ አይደል የሆንከው ነገር አለ ለምን አትነግረኝም እንዴ እየሰጣው ነው ማፈልጊው የሆንኩትን ነገር እኮ አንቺ ቆይ ተረድተሽ እኔ ለምንድን ነው ደስተኛ ልታደርጊኝ ቢያንስ ቤት ስመጣ ጭንቀቴን ልትካፈኝ ለምንድን ነው ማትፈልጊው እንኩ ልካፈል ማስለፈለኩ ነው ነገርኩሽ እኮ ብር የለኝም አሁን ጭንቀት ውስጥ ነኝ ብሩን ከየት አምጥቼ መንጃ ፈቃዴ እነሱ ጋር ነው ይዘውታል አሁን ገንዘብ የለም ማለት ነው አዎ ገንዘብ የለም ኪስም ስጠኝ ይሁሉ ገንዘብ ምንድን ነው ንገረኝ ይሁሉ ገንዘብ እሺ ብቻ ነው እንደ ያን መኪና የሚያሰራው የሀብታም መኪና ይሁሉ ገንዘብ ከየት መጣ ንገረኝ ኪስ ነው ያመጣው እሺ ይሁሉ ገንዘብ የለኝም አሁን ችግር ላይ ነኝ አልክ አይደለ ይሁሉ ገንዘብ እሺ እኔንማ ስቁብ ገብቼ ያመጣሁት ይኸው ዛሬ ነው የደረሰኝ ዛሬ ተቀብዬ መምጣት እኮ ነው አንቺ ቆይ አምሻል ልታሳብጂ ነው አንተ ልታሳብደኝ የፈለከው ቆይ ልበድልሽ ጨርቄን ጥዬ ልበድልሽ ከዚህ አትውጣ እኔ እወጣለሁ ና አትውጣ ለምን ትወጣለህ እኔ እወጣለሁ ወርኔ ሁሉ ነገር ንገረኝ እኔ ወንዶም ትቼልሽ ወጥቻለሁ ማንም እኔ እንደሱ እኮ አላልኩም ለምንድን ነው ትረዳ እኔ ውጣ ብያለሁ ንገረኝ ወጣልሽ ነው እንደዚህማ ስምትሆኚ እንደወጣልሽ ነው ወንድሜ እንግዲህ ቤተሰቦቻችን ወንድምና እህት እየተፈጠረ ያለውን ነገር በጠቅላላ ቤት ውስጥ እየተከናወነ ያለውን ነገር በቀጥታ እኛ ጋር እንደሚደርስና ሪከርድ እየተደረጉ ያሉ ቤት ውስጥ የተሰቀሉት ካሜራዎች እኛ ጋር እያንዳንዱ እየተፈጠረ ያለውን ነገር እያደረሰን መሆኑን በፍጹም አያውቁም። እንዳልናችሁም ይሄን ካሜራ የሰቀልነው ሰራተኛ ሁለቱም ሰዎች ቤት ውስጥ የማይገኙበትን ቀን ተጠቅማ እንድትነግረንና በራሳችን መልኩ አናግረናት ማለትም ሰራተኛዋም የተባበረችን እውነት ጥሩ ሰው በመሆኑ እውነቱን የምታወጣለት ከሆነ እውነቱን የተፈጠረውን ነገር ይህንን ወንጀል እንደማይሰራ አውቃለሁ። ነገር ግን ወንጀለኛ ከመባሉ በፊት ይህንን ነገር እሱ ላይ እንዳይላክክ የምታደርግለት ከሆነ ልተባበረህ እችላለሁ ብላን የተባበረችኝ ሰራተኛዋ ማለትም ውስጥ ያለውን ካሜራ መስቀሉን ማለት ነው። እሷ እያንዳንዱን ካሜራ ሰቅላልን እህትና ወንድም እየተነጋገሩ ያሉትን ነገር በጠቅላላ ውስጥም ከፍተኛ ጸብ ተፈጥሮ እዚህ ሁሉ ነገር ውስጥ የገባሁት ለአንቺ ስል ነው ህይወቴን ትምህርቴን ያቋረጥኩት እያለ እየተናገረ ነበር። በፍጹም ግን ወንጀሉን ስለመስራቱ ሰው ስለመግጨቱ ምናምን የተናገረው ምንም አይነት ነገር የለም። አሁን ቤት ውስጥ እሷ ትምህርት ቤት መሆኗን የኛ የክትትል ቡድኖች ነግረውን እሱ ደግሞ ቤት ውስጥ እየተከታተሉት አሁን የሚገኘው ቤት ውስጥ ቁጭ ብሎ መሆኑን ደርሰንበታል። ስለዚህ በቀጥታ ወደ ቤቱ እንገባና እያንዳንዱ የሚፈጠሩት የሚሆኑትን ነገሮች ከሱ ጋር የሚደረገውን ንግግር በጠቅላላ እንድትከታተሉ ትጋብዛለሁ። ወደ ውስጥ ገብተን እስኪ የሚሆኑትን ነገሮች አብረን እኔ ተከተሉ። እሺ እንግዲህ ቤተሰቦቻችን ወደ ውስጥ እየገባ ነው። የሚፈጠረውን ነገር አብረን እኔ ሰብራ መግባት እንዳትኖሩ። እሺ ተረጋጋ፣ ቁጭ በል። ልናናግረህ ብቻ ነው የምንጠራው። ምንም ካሜራውንም ምናምን ነገር ነው ተሳታር። ይሄ ሁሉ ሰው ካሜራው ምናምን ተሰብስቦ እነሱ እናንተ ውጭ ቆዩኝ እናንተ
እናንተ ውጭ ቆዩ። ማነህ ሲጀመር አንተ ማነህ? ምንድነው? ውጭ ቆዩ እናንተ። በቃ ተረጋጋና ቁጭ ብለህ ታወራኛለህ። ለምንድነው በገዛ ቤት ለምንድነው የምትገፍትረኝ? ቆይ ለምንድነው በሩን የዘጋው? ይኸውልህ እኔ ከአንተ የምፈልገው አንድ ነገር ብቻ ነው። ተረጋጋ። ማንም ሰው የለም። ይኸው እኔ እናንተ ጋር ማንም የለም አይደለ? እኔ እናንተ ነው ያለ ነው። ስለዚህ አንተ ይኸውልህ ማንነቴን አታውቅም። ሲጀመር ሳታስፈቅደኝ ቤቴ ለምን መጣህ? ለምን ገባ? ማን ከፍቶላችሁ ነው በሩን? የሰው ቤት እንድገባ ነው የምትፈልገው? ለምንድን ነው እንደ የገዛ ቤቴ ላይ እንዴት ነው ዝም ብለህ የምትገባው? ሀብታሙ ነው አይደለ ስምህ? ማንም ይሁን እሱ አይመለከትም። ሀብታሙ ነህ አይደለም? ሀብታሙ ነው አይደለ? አሁን ቆይ ምንድን ነው የምትፈልገው ከኔ? በጣም ጥሩ። ስትፈጽማቸው የነበርካቸው ወንጀሎች በጠቅላላ እያደረግክ የነበርከውን ነገር በጠቅላላ ማለት ነው ሰማኝ። የምን ወንጀል ነው? ስለምን ወንጀል ነው የምታወራው? ቆይ አንተ ማነህ ሲጀመር? አንተ ማነህ? ቆይ ማንነቴ እኔ መርማሪ ጋዜጠኛ ነኝ። የት አለ እስቲ ማስረጃ አሳይኛ። መርማሪ ጋዜጠኛ ማስረጃ አሳይ። አይመለከትም። ለምንድን ነው የማይመለከተኝ? አንተ አንድ ወንጀለኛ ነህ። አንድ ሰዎች ላይ ጥቃት እየፈጸምክ ያለ ስም የምትሰጠኝ ምንድን ነው? የምን ወንጀል ነው የምታወራው? ስለምን ወንጀል ነው የሰጠው? አዎ ያለ ስም እየሰጠኝ ነው። ሲጀመር ያለ ቤቴ ያለ ፍቃዴ ነው የገባችሁት። ካሜራውን አጥፋልኝ፣ ውጣልኝ። እሱን እዛ ሄደህ ስትበሰብስ ነፃ ነኝ ትላለህ። ስማ ካሜራውን አጥፋልኝ። ካሜራው የትም አይሄድም። በገዛ ቤቴ ምንድን ነው አጥፋልኝ ካሜራውን። ይኸው በቃ አምላክ ቁጭ በል። እየነገርኩህ ያለውን ነገር በደንብ ታዳምጠኛለህ። የተፈጠሩትን ወንጀሎች በጠቅላላ እያንዳንዱን ነገር ትናገራታለህ። የፈጸምከውን ከማ ጋር ተባባሪ እንደነበርክ፣ ምን እንደተከፈለ፣ ምን ቢደረግልህ የሰውን ሕይወት እንደዚህ እንደቀላል ቀጥፈ ጨፍልቀ ለመግደል አቅም እንደሰጠህ ዛሬ ትናገራታለህ። ሲጀመር አይ የምትል ከሆነ ማለት ነው መረጃ ስላለኝ አንተ ብታምንም ባታምንም ግዳይ አይሰጠኝም። ስማኝ ወስጄ እዛ እንጦሮጦስ ትማቅቃታለህ ብዬ ያለ ጥፋቴ ምንም ልታደርገኝ አይችልም። ሁለተኛ ነገር ደግሞ ቤት ተሳስታችኋል። ቤት ምንም የተከበረ ሰው ቤት ነው። ምንም አይነት ወንጀል ሰርቼ አላውቅም። ውጣልኝ። ሁለተኛ ነገር ደግሞ መርማሪ ጋዜጠኛ ነኝ የህግ ሰው ነኝ የምትል ከሆነ ማስረጃ አሳይተህ ቤት ውስጥ የመግቢያ ፍቃድ ካለህ ብቻ ነው የምገባው። ሁለተኛ ነገር ያለ ፍላጎት እንዴት ነው እንደዚህ የምታደርገው? አንተ ካሜራውን አትፈልኝ። ህግ በጣም ነው የምታውቀው። እባክህ ህግ በጣም ነው የምታውቀው። ቁጭ ብለህ ተረጋግተህ አንዳንዱ ነገር ትናገራኛለህ። ህግ በጣም ነው የምታውቀው። እባክህ ካሜራውን አትፈልኝ። ካሜራውን ማታጥፍ አይጠፋም። ካሜራው አይጠፋም። ካሜራው ቁጭ በል ተነስ። ኧረ ወይ ለሽ አትምታኝ። ይኸውልህ ያለ ቤቴ መተህ ለምንድን ነው የምትመታኝ? ዝም ብለህ ቁጭ በል አንተ። ዝም ብለህ ጤነኛ ሰው ነኝ መልካም ሰው ነኝ ጥሩ ሰው ነኝ ብለህ ዝም ብለህ የምትቀባጠረው ነገር ተውና የሰራሃቸውን ወንጀሎች ማን እንዳሰራ ለምን እንደሰራኸው ለምን ይሄን ነገር አድርገህ እንደተሰወርክ በትክክል እንድትናገር እንፈልጋለን። የሰው ቤት ካለበለዚያ መማታት እኮ ወንጀል እንደሆነ ታውቃለህ። ኧረ እባክህ ነገርኩህ እኮ እከሳለሁ። እኔ እከሳለሁ። እንዴ የት አለ በሕግ አምላክ እንዳትነካኝ ከዚህ በኋላ ከቤት ይወጣልኝ። ሀብታሙ ማለት አንተ ነህ። የፈለገ ሉን ማንም ሉን መጨረሻው ቤቴ መተህ ለምንድን ነው የምትመታኝ? መጨረሻው የታርጋ ቁጥር 37 አዲስ አበባ ኮድ 2 አንተ ነህ አይደለ? እንዴት ልታጣቂ? ይሄ በአንተ ስም የተመዘገበ ታርጋ ነው አይደለ? አይደለም ነው? አዎ ነው። ኦኬ ራሄል እህትህ ናት። እናትና አባቶቻችሁ ቁጭ በል ራይል እህት ናት አይደል? አንተ ቆይ ማነህ ስለኔ ሁሉ ነገር የምታውቀው ምንድነው? ማነህ ራይል ምን ሆነች? እናትና አባታችሁ ከሞቱ ቆይቷል። አዎ ማነው? ቆይ አንተ ለምን ግልጽ የማታደርግ? በጣም ጥሩ። እህትን የምታሳክባት ምንድነው የምታስተምራት የምትንከባከባት ጉዳዮቿን ሁሉ የምትፈጽምላት አንተ ነህ አይደለ? አዎ ነው አይደል? አዎ ነው። በጣም ራይል ማለት ታናሽ እህቴ ናት። ቆይ ምንድነው ስለ ራይል ምንድነው? በል ስለ አንተ ማላቀው ነገር እንደሌለ እንድታውቅ ፈልጋለሁ እኮ። እሺ አወክ፣ ግን ራይልን ለምንድነው? ቆይ ራይል ስለ ራይል ምንድነው እዚህ ውስጥ አትክተታ። ምን አንገበገበህ? የራይል ነገር ሲሆን አይደል እንዴ? ታናሽ እህቴ እኮ ናት ያለችኝ እሷ ናት እኮ። እንግዲያውስ ታናሽ እህትን የምታስብላት ከሆነ አንተ የጎዳሃቸው አንተ የበደልካቸው አንተ ያሰቃያቸው ሰዎችም ልክ እንዳንተ ሰው እህት እናት አባት እህት ወገን ያላቸው ሰዎች ናቸው። ሰማኝ። እዛው ነው እናንተ ሁላችሁም እዛው ነው። አንድ እንድታውቅ የምፈልገው ነገር ቢኖር ይኸውልህ እነዚህ ሰዎች ከገቡ እንደኔ ቃለ መጠይቅ የሚያደርጉልህ ምንድን የሰራኸው የፈጸምከው ወንጀልን ነገር ተናገር የሚሉ እንዳይመስልህ። ህግ መብት ምናምን የምትለው ነገር የሚሰራ እንዳይመስል እኮ ሽራይ ነው። ካሜራ ከጠፋ ማለት ነው ምንም ነገር ከኔ ማወቅ ከፈለግ ስማኝ፣ ከኔ የምትፈልገውን ነገር እንድነግርህ መጀመሪያ እህቴ ያለችበትን ቦታ ራይል ደህና መሆኗን ማወቅ እፈልጋለሁ። ራይልን ይዘናታል። የት እኛ ጋር ያለች ከደወልክላት ወንጀለኝነትህን ታውቃለች። ሰማኝ፣ ከደወልክላት ወንጀለኝነትህን ታውቃለች። ደውልላት፣ ግን ወንጀለኝነትህን እኔ እነግራታለሁ። ደውል። ግን ከኔ ጋር እኔ እዚህ እንዳለው ካወቀች ሰማኛ፣ ካወቀች ችግር ውስጥ ትገባለህ። አንሹ ራይል አንሹ። ከሌለ ሌላ ችግር ውስጥ ሌላ
ሄሎ ራይል እህትዬው እንዴት ነው? ሁሉ ሰላም? የት ነው ያለሽው? ቤት ነሽ እንዴ? ወደ ክላስ ሄደሽ? አይ እኔማስ በቃ ልመጣ ነበረ ወደ ቤት ምሳ ልበላ። ከሌለሽማስ ምን እሰራለሁ? ችግር የለውም ተማሪ፣ ዋናው መማርሽ። በቃ ስትመጪ ይመጣለሁ። በቃ እሺ፣ ሰላም። ራሽን እየጠበቅሽ እሺ? ራሽን ጠብቂ። በቃ እሺ። ለምን ተለሳለስክ? እየደበደቡኝ እየቀጠቀጡኝ እየገረፉኝ ያሉ ሰዎች አሉ ምናምን ብለህ ለምን አልተናገርክም? ወንጀል እንዳይታወቅብህ አይደል? እየሰራኸው ያለው እየፈጸምከው ያለው ወንጀል አድርገህ ነው አይደል የምታስበው? አንድ ነገር ልንገርህ፣ ራሄልን አልያዝናትም፣ ትምህርት ቤት ነው ያለችው። ነገር ግን እሷን እየጠበቁ ያሉ እሷን እየተከታተሉ ያለችበት ቦታ እያንዳንዷ እንቅስቃሴዎቿን የሚያዩ የኛ ሰዎች አሉ። በማንኛውም ጊዜ የፈለግነውን ነገር ልናደርጋት እንችላለን። ቆይ ምንድነው አንተ? ቆይ እህት የለህም? አሁን ነው እንዳለኝ እናት የለህም? እህት የለህም? አሁን ነው እንዳለኝ ታየህ? በዚህ ልብስ ምንድነው ልክ ይሄንን ልብስ አድርገህ እኔ እናንተ ትናንትና ተገናኝተናል አይደል? ካንተ ጋር እኔ ከዛሬ ማንቻ አላውቅም። ሩጣል። የት ነው የሮጥኩት? ይሄንን ልብስ እራሱን አድርገህ አየህ፣ ተሳስተሃል ያልኩህ እኮ ነው በምክንያት ነው። ሰው ተሳስተሃል ያልኩህ በምክንያት ነው። ይኸውልህ አንድ ነገር ልንገርህ፣ ጊዜ ይፈጃል እንጂ አንተ ጊዜ ይፈጃል እንጂ አህያም የጅብ ናት የሚባል ነገር አለ። ሰማኸኝ? የማንም ትሁን የጅብ ብቻ ሳይሆን የማንም ልትሆን ትችላለች። ዝም በል። ይህንን ነገር አንተም አድርገው ሌላ ሰው ያድርገው፣ የፈጸምከው ወንጀልን ማንም ሰው ያድርገው፣ እደርስበታለሁ። የማይቀር ጉዳይ ነው። አንተ ከነገርከኝ ምናልባት ወንጀሉን አንተ ከፈጸምከው ተገደህም ከሆነ ወይም ደግሞ ይህንን ነገር ያደረግከው ፈልገህም ለገንዘብ ከሆነ እውነቱን ትናገራለህ። ካለበለዛ ማለት ነው አንጠልጥዬ እዛ በረሃ ላይ ትማቅቃታለህ። ስለምን ወንጀል እንደምትወራ እህትም ረዳት አልባ ሆና ራሄልም ማለት ነው ሰማኝ፣ ረዳት አልባ ሆና ስትንከራተት ውስጥ አትከታተል። ስለዚህ ምንድነው በቃ ስለምን እንደምትወራ ለምን ወንጀል ነው ሲጀመር የት ነው የተፈጠረው ወንጀሉ? እሺ በደንብ እነግርሃለሁ ታሪኩን፣ የራስህን ታሪክ በደንብ እነግርሃለሁ። አንድ ካሊድ የሚባል ወፈር አጠር ያለ ጠይም ልጅ፣ እኔ ብዙ አይነት ስማልኝ ሁሉንም ላስታውስ እኮ አልችልም። ስማ በደንብ እንደተነገረህ መልኩንም ማንነቱንም በደንብ እንደተነገረህ ስለገባኝ ነው እየደገምኩ ያለሁት። ልትገጨው ልትገለውም ጭምር አቅደህ ተነስተህ ወደ እሱ ጋር በከፍተኛ ፍጥነት የምትነዳውን መኪና ይዘህ መጥተሃል። ነገር ግን አልተሳካልህም። ሴት ዘላ ገብታ ታድገዋለች። ሴቷ ደግሞ ተገጭታ ጥላት እያበረርክ መሄድህን እዛ ከነበሩት መረጃ ሰጪዎች እያንዳንዱን ነገር ማንነት ማንነገጫት ሴቷል ምር ጨዋታን ያስከው ጨዋታን ያስከው ወይ ምን ታመጣ ነበር መሰለህ? እና ማነው ይሄን ነገር የፈጸመው? ማነው ይሄን ጉዳይ የፈጸመው? ምንድነው የተፈጠረው? እኔ የማውቀው ነገር ተናግሬ የተፈጸመውን ነገር ታውቃለህ። አንተ ጋር ነው ያለው፣ ሁሉም መረጃ አንተ ጋር ነው ያለው። ተነስ። ይኸውልህ እነዚህ ሰዎች ከገቡ ደግሞ ካሜራውን ካቆምኩኝ ማለት ነው የማትወጣው ችግር ውስጥ ነው የምትገባው። ተነስና አውራኝ ብያለሁ። ይኸውልህ ሞትህን የሌሎች ሰዎችን መብት ስታነሳ ወይም ደግሞ የሌሎች ሰዎችን መብት ስትነፍግ ያንተ መብት ያኔ ተነፍጓል። ሌሎች ሰዎችን ስትገል አንተ ሞተሃል። ሌሎች ሰዎችን ስታሰቃይ አንተ ተሰቃይተሃል። ስለዚህ ምንድነው የተፈጠረው? ማነህ? ምንድነህ? ለምንድነው ይሄንን ወንጀል እየፈጸምክ ያለው? እያንዳንዱ ነገር እንድትነግረኝ እፈልጋለሁ። ምንድነው የተፈጠረው? ከአንተ ጋር ተባባሪዎቹ እነማን ናቸው? የምን ተባባሪ? ምንድነው ጉዳዩ? እኔ አንድ የራይድ ሹፌር ነኝ። የራይድ ነው የምሰራው። እህቴን እና እኔን የማስተዳድርበትን ስራ ነው የምሰራው። ሌላ ምንም ስለምትለው ነገር የማውቀው ነገር የለም። በትክክል ነገርኩህ አይደል? ብር ከሆነ ምንም የለኝም፣ ድሃ ነኝ። እናትና አባቴን በልጅነት አጥቼ ብዙ መከራ አይቼ እህቴን ለማሳደግ ለመኖር የምፍጨረጨር ሰው ነኝ። እና እኔ ገንዘብ ፈልጌ መጥቼ ገንዘብ ልዘርፍ መጥቼ ነው እየቀደው ሪከርድ እያደረኩ እየጠየኩ ያለሁት። እንደዛ ነው የምታስበው አንተ ቆሻሻ? ወይ ደግሞ ቪዲዮ ቀርጸህ እኔን ስትደበድብ እህቴን ለመጠየቅ አስበህ ከሆነ ጀግና ልባል
ተማሪ ናት፣ ስራም የላትም፣ ምንም የላትም፣ ገንዘብ የላትም። እና አላምንም እያልክ ነው? ስለምንድን ነው የማምነው? ይኸውልህ እያንዳንዱን ነገር አንተ ነገርክኝም አልነገርክኝም የተፈጠረውን ነገር እያንዳንዱን ነገር ጠንቅቄ ስለማቅ አሁን ራሱ ቦታው ላይ ስታይኝ ጥለህ መሮጥህን የተፈጠሩትን ነገሮች በጠቅላላ እዛው መኪናን ጥለህ እየሮጥክ ወደዚህ መጣሃል። ተከታትዬ መጀመሪያውንም ቤትህ አውቅ ነበር። እህትህ ራሄልን አውቃታለሁ። ሁሉንም ጉዳይ አውቃለሁ፣ በዙሪያ ያሉትን የተፈጠሩትን ነገሮች። ይህን ልብስ እንኳን አልቀየርክም። ሮጠህ መተህ እዚህ ስትደበቅ አይተኸኛል፣ ገብቶሃል ምን እየፈለግኩ እንደነበረ። ስለዛ ነው እዚህ እየሮጥክ የመጣው። እኔ የምለው እኮ እሺ ስማኛ፣ አንተን ሰማዋ፣ እኔን ደግሞ ስማኝ እሺ። ምን ልሰማ? አሁን ካሊድ ባርኪ ምናምን የምትላቸውን ሰዎችን ያላቃቸውም። በቀን ውስጥ ብዙ አይነት ከስተመሮችን አስተናግዳለሁ። የራይድ ሹፌር ነኝ። ማን ገብቶ የት እንደሚሄድ እኔ በምንም ላቅ አልችልም። በእርግጠኝነት ልትገጫቸው የነበሩ ሰዎችን በደንብ ታውቃቸዋለህ። ሁለተኛ ነገር ደግሞ ልትገጫቸው ገዝተህ ልትገዳቸው። እዚህ ዓለም ላይ አንድ ብቻ ነው እንዴ ያለው? እኔ ብቻ ነኝ ያለኝ። ጨዋታ ነው ያዝከው ከኔ ጋር? ሌላ ሰው አይተህ ቢሆን ጨዋታ ነው። እኔ ድመስላለሁ። የማየውን ነገር አለይም አላቅም ወይ? አይቼ ካላቅ ከዚህ በፊት ተገናኝተን አናቅ ማን እንደሆን ካላቅ ለምንድን ነው አንተን ሳይምሮጠው? እሱን ጥያቄ እኔ ነኝ የምጠይቀህ። ለምንድን ነው ወንጀል ካልሰራ የምታውቀው ነገር ምንም ከሌለ ለምንድን ነው የሮጥከው? ለምንድን ነው የሮጥከው? እኔ አልሮጥኩም። እኔ ምንም የሚያስሮጠኝ ነገር የለም። ሲጀመር አላውቅም። ምን ብዬ ነው አንተን አይቼ የምሮጠው? እስቲ ንገረኝ፣ ምን አይቼ ነው የምሮጠው? ስታይኝ ሩጣል። አልሮጥኩም። ስታይኝ ተነስተህ ስትፈረጥጥ እዚህ መጣሃል። ቆይ በምን አወቅህ እኔ እንደሮጥኩ? ነገርኩህ። ሀብታሙ የምትባለው ሰው አንተ ነህ። ይሄን ነገር ሀብታሙ ነኝ፣ ግን ደግሞ እዚህ ዓለም ላይ ደግሞ አንድ ሀብታሙ ብቻ አይደለም ያለው። አንድ ብቻ አይደለም። የራይድ ቁጥርህን የታርጋ ቁጥርህን ነግሬሃለሁ። እሱንም አልተሳሳትኩም። ራሄል እህትህ መሆኗን ነግሬ እሱንም አልተሳሳትኩም። የት እንደምትማር ነግሬሃለሁ ብሎ የከፈላችሁ ሰው አንተንም ደግሞ ማንነትህን ልክ በዛው ልክ ራሄልን እማቃት ያህል ስሟን ያወቅኳት ያው እና ማንነቷን ያወቅኩትን ያህል አንተንም አውቄሃለሁ ብዬ ነግሬሃለሁ። ስለዚህ አንድ እንድታቀም የምፈልገው ነገር ቢኖር ማለት ነው ክፍያ ተከፍሎ ነው። የምን ክፍያ? ቂም በቀል ይዘህ ነው? እኔ ለክፍያ ብዬ ምንም ለምንድን ነበረ ካሊድ ልትገለው የነበረው? ካሊድ ማለት ለምንድን ነበር ልትገጨው የነበረው? ምንም ማውቀው ነገር የለም። ትዕግስቴን እየተፈታተንከው ነው። ከአቅሜ በላይ እየሆንክብኝ ነው። ጊዜን እየገደልክ ነው። ስለዚህ ልትነግረኝ ይገባል። እኔ ምንም አይነት ወንጀል ሰርቼ አላውቅም። እኔ ምንም ማውቀው ነገር የለም። ስለማን ስለምታወራው ነገር ምንም ማውቀው ነገር የለም። ማናት ባርኪ? ማን ነው ካሊድ? እኔ እኮ ምንድነው ያልገባኝ ነገር ስርዓት የሚባል ነገር የለህም እንዴ? እቄን ስርዓት የሚባል ነገር የለህም ወይ? እየጠየኩ ነው። ምንድነው እንደዚህ የምታፈራረው? እየጠየኩ ነው። ይሄንን ጠረጴዛ የደበደብኩትን ድብደባ ማለት ነው አንተ ላይ እፈጽመዋለሁ። አይ ግድ አይሰጠኝም። እኔ ስለ ወንጀለኛ ጆሮውንም መቁረጥ ካለብኝ ቆርጣለሁ፣ እግርህንም መስበር ካለብኝ እሰብርሃለሁ። ሹፌር እንደዚህ አንድ ምስኪን እህቱን የሚያስተዳድር ሰው ልኖር ብሎ ዳቦ ለመብላት የሚሰቃይን ሰው ማሰቃየት ቆይ ጀብድ ነው እንዴ? ኦኬ። ስለዚህ አንተ እያልከኝ ያለኸው ኮምፕሊትሊ ምንም አይነት ወንጀል አልፈጸምክም፣ ምንም አይነት ስህተት አልሰራህም። ስለዚህ እያደረክ የነበራቸው ነገሮች በጠቅላላ አንድ ተራ የራይድ ሹፌር ነህ። ሰርተህ ጥረህ ግረህ መተህ እትን ታስተዳድራለህ። በቃ ከዚህ በላይ የለም። ሌላ ምን ሊኖር ይችላል? አንተ እኔ እኮ ነገርኩህ። አንተ እኔ እኮ እዚህ ሰማኝ አይደል? እዚህ የመጥቼ አንተ እዚህ እኮ እየነገርኩህ ያለሁት እዚህ ሁሉ ጊዜ ወንድም የለም ጊዜ እየፈጀብኝ። ኧረ በእናትህ ጊዜ እየፈጀብኝ ነው። መናገር ያለብኝ ነገር ሁሉ አነከኝ። ኧረ እሺ አነከኝ፣ በቃ ሰለቸኝ። ስለዚህ እውነቱን ንገረኝ። እሺ እነግርሃለሁ። እውነቱን ትናገራለህ። አሁን ግን ስትነሳ ሌላ አይነት ነገር ለማስቀየስ ወይም ደግሞ ሌላ ነገር ብትፈልግ ማለት ነው በቃ ትዕግስቴን ነህጨርስ። ሰማኝ። ከዚህ በኋላ አንዲት ነገር የማስተባበያ ጉዳይ ከሰጠ ማለት ነው በሩን ከፍቼ ይገባሉ እነዚህ ሰዎች። በቃ ለነሱ ተወዋለሁ። እሺ እነግርሃለሁ። ከዛ ግን ለምነህ ልንገርህ እንኳን ብትለኝ አልቀበልህም ብያለሁ። ወንጀለኛ ነህ። የሶስት ሰው ልትገል ነበር። ካሊድ የሚባል ልጅ ወፈር ጠየም መካከለኛ ቁመት ያለው ልጅ የመኪና አደጋ አድርሰህ ልትገልበት ወደ እሱ ጋር በቀጥታ መጣ ነበረ። ነገር ግን በሰዓቱ ባርኪ ወይም ደግሞ ብሌን የምትባል ልጅ ዘላ ገብታ አድናው እሷ ላይ መጠነኛ ጉዳት አድርሰህባታል። እሷ ባትኖር እሱ ልትገለው ነበር ሐሳብህ። ከዛ ጋር የሚያያይዛችሁ ነገር ምንድነው ነው ጉዳዩ? ማን ነው ይሄንን ትዕዛዝ የሰጠህ?
እያናገርኩ ነው። ማን ነው ይሄንን ጉዳይ ይሄን ትእዛዝ ይሰጠማል? ንገረኝ አልከኛ። ስለዚህ ተናገር። በሙሉን እነግርሃለሁ። የምጠይቀኝም በሙሉ ለመመለስ ፈቃደ ግን አትምታኝ። እየፈጀህብኝ ነው እኮ አትምታኝ። ሰማኸኝ? ምንድነው የተፈጠረው? ተናገር። ዝርዝር አድርገህ እያንዳንዱን ነገር ንገረኝ። አዎ የምትለውን ልጅ አውቀዋለሁ። ምን? አዎ ካሊድ የሚባለው ልጅ አውቀዋለሁ። እሺ የት ነው የምታውቀው? በምንድን ነው የምታውቀው? በመልክ በተነገረኝ በቃ። የት ነው ትውውቃችሁ? እኔ ከሱ ጋር ዲቴል ግንኙነት ምናምን እንደዚህ ትውውቅ የለንም። እሺ ግን በቃ ስራ የሚያሰሩኝ ሰዎች። እሺ ስራ የሚያሰሩኝ ሰዎች? ማን ናቸው ስራ የሚያሰሩ ሰዎች? እሱን እንድጋጭ ተናገር። ጊዜ እየፈጀብኝ ነው እኮ። ይኸው እየነገርኩህ እኮ ነው። እየነገርከኝ አይደለም። እንደምፈልገው ቀልጥፍጥፍ ብለህ በደንብ አውራኝ። ሁሉንም መረጃ ፈልጋለሁ። አንቀኛል እኮ ቢያንስ ትንሽ ትንፋሽ ልውሰድ እንጂ። እሺ አውራ እንድገለው ትእዛዝ የሰጡኝ ሰዎች አሉ። ዋስቱስ ያስ ጠጣ በደንብ ቶሎ በቃ አንተ እንካ ያስ ሁሉንም ነገር። አዎ ካሊድ አንዲት ነገር እዛ ላይ ከደረደርኩላችሁ መረጃ አንዱን ነገር ቢዋሽ ለእናንተ ነው የምተው። እሺ እቴን ግን እንደማትነኳት ምናምን እሷ ላይ ችግር እንዳንተ ወንጀለኞች አይደለንም። አንተ ቆሻሻ ሰማኝ። እንዳንተ ወንጀለኞች አይደለንም እኛ። አዎ ካሊድ የሚባለው ልጅ አውቀዋለሁ። የት ነው የምታውቀው? እሱን እንድገል ትእዛዝ ተሰጥቶኝ ነበር። በመኪና ገጭቶኝ ነበር። አዎ ስልህ ነገሩ አደጋ እንዲመስል እንጂ የተፈለገው ሆን ብሎ የገደሉት እንዲመስል አይደለም። ማን ነው ይሄንን ትእዛዝ ይሰጠው? ሰዎቹን አላውቃቸውም። እንዴት አላውቃቸውም ማለት? ሳታውቃቸው ከመንፈስ ጋር ነው የተዋልከው ነው? እንዴ ለምንድን ነው ለመረዳት እኔን ለማውራት ምን አባረዳለሁ? ሰው ገላሉ እያልክ እኮ ስማኝ፣ መጀመሪያ ስማኝና የኔ ጥፋት ከሆነ የዛኔ ትፈርድብኛል። ተናገርሽ እንዴ? እሺ ሰዎቹን ያገኟቸው በአጋጣሚ እንደዚህ ራይድ በምሰራ ሰዓት፣ እሺ የሆነ ሰዓት ላይ አምሽተው እኔ በቃ ብዙ ችግር ለእቴም ኃላፊነት ስላለብኝ አምሽቼ እምሰራለሁ። እሺ የሆነ ሰዓት ላይ 5 ሰዓት አካባቢ ነው። ኦኬ የኔን ወንድም ካሊድ ልትገልይ ነበር። አንተ የእህትን ኃላፊነት ለመውጣት ነበር ማለት ነው? ለምን ልነግርህ ነው። እሺ ተናገር። ወደ 5 ሰዓት አካባቢ አምሽቼ በምሰራ ሰዓት ከአንድ መጠጥ ቤት 2 ልጆች ወጡና ራይድ የሆነ ቦታ እንዳደርሳቸው ጠየቁኝ። በብር ተስማምተን ገቡ። እሺ ከዛ እየሄድን የት ነበር ልታደርሳቸው የነበረው? ወደ ራቅ ወዳለ ቦታ ነበር። የት? ግዴታ ስሙ መጥቀስ አለብኝ? ጊዜ እየፈጀህብኝ ነው። የት አካባቢ ነበር አድርሰን ያሉ? ወደ እንትን አካባቢ ወደ ቶ እሱን እኔ ያጣራለሁ። እሺ ከዛ ምን ተፈጠረ? ከዛ በኋላ እየሄድኩኝ እንዳለ ወደ እነሱ ወደሚሉኝ መንገድ እየሄድኩኝ እንዳለ በቃ ሐሳባችን ቀየሩና በዚህ ቅያስ ግባልኝ፣ በዚህ ቅያስ ግባልኝ እያሉኝ የሆነ ራቅ። ከዛ እኔም ምንም አልመሰለኝም ሄድኩኝ። ከዛ የሆነ ሰዓት ላይ ሁኔታው አላማረኝም። መብራቶቹ ምናምን የጠፋበት ምናምን ሆነብኝ። ኦኬ አካባቢው ማለት ነው። እሺ ቅያሱስ ማለት ከዛ ከዚህ በኋላ አልገባም ምናምን ብዬ መኪናውን ሲይዘው ከመቅስፈት አንደኛው ከኋላ የነበረው ሽጉጥ አወጣና እንደዚህ ደቅኖብኝ እኛ ምንል ቦታ ካልሄድክ እዚሁ ደፍቼ ሬሳን ነው እንትን የምለው ምናምን ብሎ ምን ጨዋታ ነው ያስከው? ጨዋታ አይደለም እየነገርከኝ ነው። ተረት ነው የምትነግረኝ? ተረት ነው ወይ የምትነግረኝ ነው? ተረት ነው እና ትክክለኛውን ነገር ንገረኝ። ምንድን ነው የተፈጠረው? ትክክለኛውን ነገር እየነገርኩ እኮ ነው። ከመጀመሪያው ልጀምርልኝ። አይኔን እያየህ እዚህ ስራ አይኔን እያየሁ እነግርሃለሁ። አንዲት ነገር ብትዋሸኝ ይህንን ነገር እደርስበታለሁ ብያለሁ። ትክክል ካልነገርከኝ ወንጀለኞችም እነዛንም ሰዎች እደርስባቸዋለሁ። እውነት መሆኑን አለመሆኑን አረጋግጣለሁ። ስለዚህ ምንም ነገር ባትዋሸኝ ነው የሚሻለው። እኔ እየዋሸሁ አይደለም። የሆነውን ነገር እኮ ነው እየነገርኩ ያለሁት። ቀጥል አውራ። ለምንድን ነው ለመረዳት እኔን ለመስማት የማትፈልገው? ቀጥል አውራ። ጊዜህን ነው እየፈጀህብኝ እኮ ጊዜህን እንድፈጅ የምታደርገው እኮ አንተ ነህ። እያወራሁ የምትመታኝ። ሂድሽ ቀጥል። እሺ እየነገርኩ ነው። እሺ ሽጉጥ ደቀኑብህ። ከዛ በቃ ሽጉጥ ደቀኑብኝና እኛ የምንል ቦታ ካልሄድክ እዚሁ ደፍቼ እዚሁ ቀብረሃለሁ። ማንም አያየም። እንደምታየው ቅያሱ ጨለማ ነው ምናምን አለ። ከዛ እኔም ለህይወቴ ስለምፈራ እህቴም ስለማስባት እሺ ብዬ ወደሚሉኝ ቦታ ሄድኩኝ። እሺ ሲሄድ በቅያስ አድርገው ወደ የሆነ ጫካ ውስጥ ከተቱኝ። እሺ ከዛ በኋላ እኛ የምንልን ስራ ካልሰራህ ብለው ስለ እህቴ ስለ ቤተሰቦቼ ሁሉን ነገር ካንተ በላይ ከኔም በላይ በቃ እነሱ እንደሚያውቁ ምናምን ስሟን እየጠሩ አንተ እየጠራ እንደነበረው ምናምን ብዙ ነገር ነገሩ። እሺ እኔ ደግሞ እህቴ አንድ ያለችኝ እህቴ ናት። ቤተሰቦቼን በሞት አጥቻለሁ። እሷ ምንም እንዳትሆንብኝ ስለፈለኩ ባሉት ነገር ተስማሙ።
እንዴት ባሉት ነገር ተስማሙ ማለት ምን ነበር? እሱን መኪና ስላለኝ ካሊድ የሚባለው ልጅ ምናምን እንደዚህ በመልክ ምናምን እንደዚህ ፎቶ ምናምን መረጃውን ሰጥቶኝ እሱን እንድገጨው ከመግጨትም አልፎ 1 2 3 ተረማምጄበት እንዲሞት እንዳደርገውና ከዛ በኋላ ካሊድን ማለት ነው እቴን እንዲያተርፍ አንተ እንደዚህ አይነት ስራ ነው ብለህ ተስማማ ተቀበልክ? እኔ ለገንዘብ ምናምን ብዬ አይደለም ለእቴ ወጥ ለገንዘብ ብዬ አይደለም ካላመንከኝ ቆይ እንደውም ጠብቀኝ የታባለው ተነውና ጠብቀኝ እደፋለሁ ይኸው ቤት ውስጥ አይደለም ያለሁት በቃ ጠብቀኝ መጣሁ እደፍ ምንም አይነት ነገር ብታረግ ወደ ላይ ተተኩሳለህ ያየው ምንድነው እሱ ቦርሳ ምንድነው እሱ እኮ ላሳይ ነው እሺ ቁጭ በል ምንም ምንድነው እንዴ እሺ ምንድነው ይኸው ካላመንከኝ ብር የሰጡኝ ብር ነው ማየት ትችላለህ አንድ ነገር አልነኮበትም እስከዛሬ ይኸው እዚህ ቁጭ ብለው እኔ በራይድ በምለፈው ብር ነው እንዳለ ይኸው ብሩ እንዳለ እዚሁ አለ እኔ ለብር ብዬ ቢሆን ይሄን ብር ይዤ ህይወቴን ለመለወጥ እኮ በቂ ነው ይሄ ማክስ ምንድነው ጨርቁ ይሄ በቃ እስከ ቦርሳው እንደሰጡኝ ነው እሺ ያው ተዘጋጋ እንጂ አንድ ብር ከዚህ ላይ አንድ ብር ይኸው እኔ እምልልሃለሁ አንድ ብር አልነኩም አሁንም አትነካም እኔ ነካለሁ ወንጀል ያመጣው ብር ማን ለዚህ ይሄንን ነገር እያንዳንዱ ነገር ማለት ነው ለህግ አንድ ላይ ኤግዚቢት ነው ስመኝ ለብር ብዬ ያረኩት ቢሆን ኖሮ ይሄ ሁሉ ነገር ይሄን ብር ይዘን እኮ እኔን እቴን ይዤ እኮ ከዚህ አካባቢ መሰወር እችላለሁ ብሩ በቂ ነው እንደምታየው ሻንጣ ሙሉ ነው ግን እኔ በቃ ሁሉን ነገር ለእቴ ብዬ ስላደረኩት ብሩን ራሱ አንድ አልነኩትም ኦኬ ለብር ብዬ አላረኩትም በቃ እቴን ለማትረፍ የእቴን ህይወት የእናትና አባቴን አደራ ለመጠበቅ ስል ብቻ ያደረኩት ነገር ነው እንጂ ለገንዘብ ብዬ እኔ ምንም አላደረኩም ኢቭን ከሰጡኝ ብር ላይ አንድ ሳነካ አሁንም ራይድ በምሰራው ብር ነው እቴንም እያስተማርኩኝ እያስተዳደርኩኝ ያለው ይሄን ቤት እንጂ ከዚህ ብር ላይ አንድ ሰባሪ ሳንቲም አንዲት አልነኩም ለብር ብዬ እኔ ምንም ያደረኩት ነገር እምልልሃለሁ እሺ አንድ ነገር እንድታርግልኝ ይፈልጋለሁ እኔ መርማሪ ጋዜጠኛ ነኝ ስራዬን በትክክለኛው ሁኔታ እመወጣ ሰው ነኝ በአግባቡ አንተ ስለተናገርክና አሁን የዘፈንከውን ነገር ዝም ብዬ ማመን ዝም ብዬ መቀበል ጅል አድርገህ እንዳታስበኝ ሁሉንም የተናገርካቸው ነገሮች አረጋግጣለሁ ከዚህ መካከል አንድ ስህተት ቢኖር ከዚህ መካከል አንዲት የነገርከኝ ነገር ውሸት ቢሆን የማትወጣው ችግር ውስጥ ትገባለህ ችግር የለውም ደካማ ጎንህ ማን እንደሆነ አውቃለሁ ራሄልን አንተ ወንድሜን ወይም ደግሞ የማንም ሰው ወንድም ቢሆን ልትገለው የነበረ ሰው ነበረ ካሊድ ማለት እጅግ በጣም የሚወዱት እጅግ በጣም የሚያከብሩት ዘመዶች ጓደኞች ወንድሞች የኔ ወንድም ነው ቢገባ ነበረ ሰማኝ ልትገለው የነበረው ሰው ቤተሰብ ያለው ሰው ስለዚህ አንተ በቤተሰባችን መታል እኛም በቤተሰብ እንመጣለን አንዲት የምትነግረኝ ነገር ላይ ውሸት ቢኖር አሁን አድርግ የምልህን ነገር ደግሞ የማታደርግልኝ ከሆነ አንተን አልነካም ዘላለምህን እየተሰቃየህ ዘላለምህን እያለቀስክ ዘላለምህን እያበድክ እንድትኖር እህትህ ራይል ነው መመጣብህ እሷን አትንካት እኔን የፈለግከውን አድርገኝ ሰማኸኝ የፈለግከውን ምንድነው እኔ ለሷ ስል ነው ሁሉ ነገር የምከፍለው መስዋዕትነት የምከፍለው ለሷ ስል ነው ማርያምን እኔን የፈለግከውን አድርገኝ ከፈለግክ እኔን ስቀል አታለቃቅስብኝ ሰው ልትገል ስትል ነበር ማለቃቀስ የነበረብህ እኔ ለሷ ለእህቴ ብዬ ነው ለአንድ እህቴ ብዬ ነው እንጂ እኔ የሁሉ ነገር ውስጥ መግባት ፈልጌ አልነበረም ይሄንን ነገር ማሰብ የነበረብህ መጀመሪያ ነው ማንም ሊደርስልኝ አልቻለም እኮ እኔ እዛ ሰዓት ላይ እኔ ለእህቴ ብዬ ነው እህቴን ብቻ አትንካብኝ ሌላውን እኔን እንደፈለክ ማድረግ ትችላለህ ያለውን መረጃ ደግሞ የማውቀውን ሁሉንም እነግርሃለሁ ብቻ አንተ እህቴን ብቻ አድንልኝ እህቴን ብቻ እንዳነካብኝ በእርግጠኝነት ማለት ነው በእርግጠኝነት ይህንን ወንጀል እንድትፈጽመው ያደረጉ ሰዎች ጋር ትደዋወላለህ ምክንያቱም ጉዳዩን ፈጽመህ ከመጣህ በኋላ ገንዘብ ሊሰጡ እንደተገናኛችሁ ገንዘብ ስለሰጡ አረጋግጫለሁ ስለዚህ በእያንዳንዱ ጉዳይ ላይ አሁንም ቢሆን እየተመላለሱ እንደሚያናግሩ ይሰማኛል ስለዚህ እነዛን ሰዎች የማገኝበትን መንገድ ታመቻችልኛለህ ችግር የለውም እኔ ከአንድ ሰው ጋር እንደዋወለው ወንድ ወጣ ማቀው ሰው ሆንካው ገና ህሊና ይሄ የቆሸሸ ኃጢአትህን የቆሸሸ ኪስህን የቆሸሸ ህሊናና ጭንቅላትህን የምታጸዳበት እድል ሰጠው ነገር ግን ይሄንን ነገር ብታበላሸው ራሄልን እንደዚህ አንቃ እንደዚህ እንደገደልካት ሰማኛል አንቃ እንደዚህ እንደገደልካት ራስህ እንድታውቅ ፈልጋለሁ ሰማኛል ችግር የለውም የምችለውን ሁሉ አድርጋለሁ
በምችለው መንገድ እረዳችኋለሁ። ብቻ እህቴን ምንም እንዳታደርጉብኝ። ገባህ? እኔ አንድ የማውቀው ልጅ አለ። ከእሱ ጋር ነው የምንደዋወለው። ብሩንም ስራም የሚያዘኝ እሱ ነው። የት ነው የምትገናኙት? ጭር ያለ ቦታ ነው የሚቀጥረኝ። አንዳንዴም እዚህ ቤት ይመጣል። ምን? እዚህ ቤት ይመጣል? እዚህ ቤት ይመጣል። ራይል ትምህርት በምትሆንበት ሰዓት መጥቶ አውርቶኝ ምናምን የሚፈጠረውን ነገር ምናምን አውርተን ይሄዳል። በጣም ጥሩ አጋጣሚ። እዚህ መጣህ፣ እዚህ እንዲመጣ ታደርገዋለህ። እሺ እደውልለታለሁ። ችግር የለም። ምንም ጊዜ እንድትፈጅ እራሱ አልፈልግም። አሁን ልደውልለት? ዛሬ አሁን። ቆይ ከመደወል በፊት ስልክህን አውጣው። የሱ ስልክ ላይ አውጣው። እንዳትደውለው ወደ ስልኩ አውጣ አስገባኝ። በጣም ጥሩ። ቁጥሩ ላይ ያምጣል። የት አለ? ቆይ እሱ ቁጥር ይሄን የሱ ቁጥር በቃ ይኸውልህ እምልህን ብቻ ነው የምትናገር። የሆነ ነገር ቢጠራጠር ነግሬሃለሁ። ራስህ ራሄልን እንደገደልካት እህትህን እንድታውቅ እፈልጋለሁ። ሰማህ አይደል? ራስህ በራስህ ጊዜ እህትህ ላይ እንደጨከንክ እንድታስብ እፈልጋለሁ። ስለዚህ እዚህ ቤት አመጣዋለህ፣ ሁሉንም ነገር ታናስሷለህ። ሁሉንም ነገር የምታናስዘው እያናዘዝከው እንደሆነ እንዳያውቅ አድርግ። ከፈለግ ስራውን ስራ ብላችሁኛል፣ ስራውን ጨርሻለሁ፣ ተጨማሪ ገንዘብ እፈልጋለሁ። ከፈለግ የፈለግከውን ነገር ብቻ ብለህ እንድታሰብ